የቤት ሰራተኛ ናት እሷ፣ የእነሱ ሰራተኛ ናት የቤት አይደለችም። ጓደኛሞች ናቸው። ተው ኖ ኖ ኖ ኖ ቤት ነው ያስጠሯት። አይደለም ዝም ብላችሁ አታውሩ። ጓደኛ ናቸው። ስልክ ነው ያወሩት። አታስተውሉም። አንዳንዶቻችሁ መሀይም ናችሁ። ለዚህ ነው የምነግራችሁ። ሰራተኛ አይደለችም። የቤት ሰራተኛ አይደለችም። ተማሪ ናቸው እነሱም ተማሪ ናቸው። እነዚህ ጓደኛሞች ናቸው። በጓደኛሞች መካከል የተፈጠረ ጸብ ነው። በበርሜል ውሃ ምናምን ስለደፋችባት ሰራተኛ መሰለቻቸው አይደለም። ጓደኛሞች ናቸው። በጓደኛሞች ውስጥ በደንብ ሰምቻለሁ። ምን ተደርጓል? በጓደኛሞች መካከል ጸብ ተፈጥሯል። ወሬ ተወርቷል። አንዷ ለአንዷ ታቀብላለች፣ አንዷ ለአንዷ ታቀብላለች። በተለይ ሴት ሚስጥረኛ አይነች ያልሽ ልጅ ፈጣሪ ሆንሽ። ምክንያቱም እስቲ ወደ ዶሴው እንሂድ። ሴት ጓደኛ አይነች ያልሽው ወደ ዶሴው እንሂድ። ጉቺና መሰረትን ማየት ትችላላችሁ። ጉቺና መሲ ብርጅስቶን አብረው ወዳጅ ነበሩ። ሲጣሉ እንዲያልሽኝ ትዝ ይልሻል፣ እንዲያልሽኝ ትዝ ይልሻል ብለው ሲባሉ ነጭ ቅማል ሳራ፣ እንዲሁም ደግሞ ዳጣ፣ ሳራ ላበሻ ማን ነው ስሟ፣ ሌሎችንም ሙኒት አምጧቸው። ሴት ልጅ ጓደኛዬ ብለሽ ሚስጥር የነገርሽ ጊዜ ጌምዝ ኦቨር ዩዳን አለቀ። ሴት ለሴት ሚስጥረኛ መሆን አትችልም። ቺካንት ይበላታል። ለሆነ ሰው ካልነገረች ታብዳለች። ሴት ለሴት ሚስጥረኛ መሆን አትችልም። ሴት ለሴት እያልኩ ነው። አሁንም ደግሞ አለው። ሴት ለሴት በተአምር ሚስጥረኛ መሆን አትችልም። ሰው መጠንቀቅ ያለባችሁ፣ እኔ ፈጣሪ ምስክሬ ነው፣ ሴት ከሴት ይሰውራችሁ። ዱርዬውን ህይወትሽን ያተርፈዋል። ዱርዬ ነው ማውራሽ። መንገድ ላይ ሄደሽ እንዲሆንኩኝ ብለሽ ጸጉሩን ያንጨፈረረ የሆነ ምናምን ታቶ ያለው ምናምን ወንድ እሱ ያተርፍሻል ከሴት። እግዚአብሔር ምስክር፣ እሱ ያተርፍሻል። መንገድ ላይ ያለ ዱርዬ ወንድ ያተርፍሻል። ሴት ለሴት መድኃኒት ሆና አታውቅም። ኔቨር። የሴት ልጅ ሚስጥር የሚጠበቀው በወንድ እንጂ በሴት ሆኖ አያውቅም። የወንድ ልጅም ሚስጥር በሴት ይጠበቃል። ለምን? ባይ ኔቸር ኦፖዚት አትራክት። ኦፖዚት የሆነ ነገር፣ ተቃራኒ የሆነ ነገር አትራክት ያደርጋል። የሴት ልጅን ሚስጥር ወንድ ልጅ ይደብቃል። የወንድ ልጅን ሚስጥር ሴት ልጅ ትጠብቃለች። ለምን? በእናት ማየት ትችላላችሁ። እናት የወንድ ልጇ ሚስጥር፣ በተለይ እናት ወንድ ልጇን ሳታስበው በየዋህነት ታባልገዋለች። ሚስጥር እያደበቀች ወንድ ልጇን የምታበላሸው እናት ናት። በየዋህነት እኮ ነው። ወይ አባቱ ከሰማ ይገለዋል፣ አባቱ ከሰማ እንዲማረጉን ያጠፋዋል ትልና ድብቅ። አረ ምንም አላረግ። ሰክሮ ቢገባ ቤት ላይ የሆነ ተንዘላዝሎ ቢገባ አምሽቶ ቢገባ አረ ልጄ ገብቷል ተኝቷል ትላለች። ይኸው ተኝቷል ልጄ። ከየዋህነት ከመልካምነቷ የተነሳ እናት ምን ታደርጋለች? ልጇን ታበላሸዋለች። ወንድ ቀልድ አያውቅም። ልጅ አምችቶ ሲመጣ አንዴ ቀልጥሙን ይሰብረዋል፣ ሁለተኛ አይደግመውም። ዲሲፕሊን የሚባል አለ። ለዚህ ነው ወንድ ልጅ የሚያስፈልገው በቤት ውስጥ። አንዳንድ ጀግና ሴቶች አሉ፣ በጣም ጎበዝ፣ እንደዚህ አይነት ነገር የማያመቻመቹ ሴቶች አሉ። ግን በብዛት ካያችሁ በትዳር ላይ ወንዱ እየተበላሸ ከሄደ እናት እየደበቀችለት ነው። በትዳር ላይ ወንዱ እየተበላሸ ከሄደ አጋርንቲዩ እናት ደብቃለት ነው። ሲያመሽም ሲንዘላዘልም ሱስም አድርጎ ሲመጣ እናት አረ ምንም አላረግም ልጄ። ለምን? አባት ሰንጥቆ ቁጭ ያደርገዋል። አይደግሞ
ስለዚህ ያንን በደንብ የተጠና ነገር ኢትዮጵያ ላይ መሰራት አለበት። እኔ ወንጀል በጋራ እንከላከል። ሴት ወንድ መባል የለበትም። ደፋሪ እንስሳ አይመርጥም ነው ማውራችሁ። ሴትን አይደለም አህያ የሚሸጉራል ኢትዮጵያ ላይ ፍየል፣ ከብት ነግሮናል። አደባባይ ወጥቶ በቀለ የሚባል ያውም አሜሪካን ሀገር ይኖራል ብዙ ነገር ሲል የነበረ ትራኩ ላይ ሲጸዳዳ በክት የሆነ ሰውዬ ሚስት የለውም ልጅ የለውም ተብሎ ለዘላለም ሲወራለት የነበረ ሚስት 2 ልጆች ሚስት የነበረችው ጥሏት ከምንም ሳይቆጥራት ያ ሁላ ገንዘብ እየሰራ ቁማር ነበር የሚጫወትበት። ሁሉንም ጥሎ እንግዲህ አስቡት። ትራክ ቆንጆ ገቢ ያለው ገንዘብ ነው። ሚስቱ ልጁ እዛ ተቸግራ አፈር ለብሳ እሱ ሚስት የለኝም ልጅ የለኝም ብሎ ይል ነበር። ኢትዮጵያ ገባ፣ አፈር ገባ። አሁን ብሩን ሳይከፍል መምጣት አይችልም አሜሪካ ነገር። እሱ ነው አህያ አውጣ ነበር እያለ አደባባይ ሲናገር የነበረው። ታዲያ ጤነኛ ህይወት ሊኖር ነው እንዴ? እንደዛ አይነት ነገር አድርገ መጽሐፍ ቅዱስ አውቃለሁ ምን አውቃለሁ የሚል ሰው ይሄን ያርጋ እንስሳ። እዚህ እንደዚህ አይነት ሰዎችን ከሰው ማራቅ አለባችሁ። እኔ ጤነኛ እኔ ከሰው አርቄ ነው ከእንደዚህ አይነት ሰው ጋር ሰው ብዬ ሞቴን እመርጣለሁ አልኖርም። ስለዚህ እንደዚህ አይነት ቆሻሾች ስላሉ እንደዚህ አይነት ነገሮችን በጋራ ነው መከላከል ያለብን። በጋራ ወንድ ልጅ አሳንሳ የምታይ ሴት የዛኔ ነው የወደቀችው። ምክንያቱም ሲቸግራት ሮጣ የምትሄደው ወንድ ጋር ነው። ወንድ ልጅንም ሴት ልጅንም አሳንሶ ማየት አይቻልም። የእግዚአብሔር ፍጥረት ነን። አብረን በጋራ የምንከላከለው ወንጀል አለ። ወንጀል አብረን የምንከላከለው ወንድ ሴት ሳንል መደፈርም ይሁን መደብደብም ይሁን አቢዩዝም ይሁን አንድ ላይ መከላከል ያለብን ነገር በደንብ መኖር አለበት። ስለዚህ እሱ ላይ በደንብ አድርገን እንስራ። የኔዎቹ ታብታብ ኮፒ ሊንክ አድርጉ። አሁንም እንደዚህ አይነት ጭካኔ መድኃኔዓለም ይሆናል። ግን የዛች የምስኪን ልጅ ሐቋን እግዚአብሔር ሲያወጣው አያችሁ። ሰው ወንጀሉን በቪዲዮ ይቀርጻል። ሰው ወንጀል እየሰራ ራሱን በቪዲዮ ይቀርጻል። ይሄ የእግዚአብሔር ተአምር ነው። እግዚአብሔር ተአምር ሲያሳይ እግዚአብሔር ያቺን ምስኪን ምን ሲያደርግ ሐቋን እንዲወጣላት እግዚአብሔር ስለፈለገ እግዚአብሔር ስለወደደ እንደዛ ስትቀጠቀጥ ሲያይ እግዚአብሔር ስለወደደ አሁንም እላለሁ የሴት ሚስጥረኛ ጓደኛ ብላችሁ ሴቶች ከያዛችሁ መጥፊያችሁ ነው። ሴት ለሴት ሚስጥር እንዳታወሩ አደራ። ሴት ለወንድ ይቻላል። ወንድ ልጅና ሴት ሚስጥር ይጠባበቃል። ሴት ለሴት በፍጹም ሚስጥር እንዳታወሩ። ብዙ ነገራችሁ የተበላሸው ለሴት ጓደኛሽ ሚስጥር ነግረሽ ነው። እዚሁ ሶሻል ሚዲያ ላይ ነገርኳችሁ እንደ ምሳሌ አድርጌ በሙሉ የተጣሉት እንዲህ ብለሽኝ አልነበር ትዝ ይልሻል፣ እንዲህ አላልሽኝም፣ እንትን ቦታ ሄደን በዚህ ወጥተን በዚህ ገብተን የምትባባሉት እናንተ ናችሁ። ስለዚህ ሴት ለሴት ለሚስጥር አትሆኑ። ይሰማል? በፍጹም አትሆኑ። ስለዚህ ሴት ለሴት ሚስጥር ብላችሁ እንዳታወሩ። ሴት ማውራት ካለብሽ ካፈነሽ ሊገልሽ ከደረሰ የምትወጂው አንድ ጓደኛ ያለሽ ወንድ ጓደኛ ብራዘር የሆነ ደስ የሚልሽ እሱ ጋር ሄደሽ ፈትፈሽ ግማሹን ይሰማዋል፣ ግማሹን አይሰማው። ከልቡ ስለማያዳምጥሽ ሚስጥሩን አስተካክሎ መናገር እንኳን አይችልም ወንድ ልጅ። ከልቡ ስለማይሰማሽ
ምንድን እንዳወራሽ ራሱ ሙሉ ለሙሉ ወጥቶ አይናገርም ወንድ ልጅ። ገባሽ? ሴት ለሴት ግን ጋራንቲ ዩ አንድ ቀን የተጣላችሁ ጊዜ ሚስጥርሽ አደባባይ ተሰጥቶ ታገኘዋለች። በተለይ በሶሻል ሚዲያ ዘመን ያ። ስለዚህ እባካችሁ ይሄን እና ጸቡ ምኑ ሳውዲ ላይ ከዛ የበለጠ ጭካኔ ያየው አራይች ያለው ነኝ። ሳውዲ ላይ አፈር እያበሉት እየቀጠቀጡት ደግሞ አይቻለሁ። እኔ ግን እግዚአብሔር ለምን ጥቁሮችን ፈጠረ? በጣም ጥያቄ ሆነብኝ። በእውነት አብዛኛው ነጭ በሰላም ይኖራል። አብዛኛው ነጭ አሰልጥኖ ይኖራል። እግዚአብሔርን ወዳድነን እግዚአብሔርን ገለመሌለን የምንል ጥቁር አምላክን የምን አባቱ አምላክ ነው ይላል አላምንም የሚለው ጥግብ ብሎ ይኖራል። ምን አርገ ጥቁር በሃይማኖት በጣም ሴንሲቲቭ ነው። እግዚአብሔር እንዲያደርጋ ሲልል ይውላል። ነጩ በሰይጣን ያመልካል። እግዚአብሔርን ትቶ ጽድት አርጎ ያኖረዋል። አሞላቆ ሀገሩ ላይ እንደፈለገ አርጎ ያኖረዋል። እውነት ግን እግዚአብሔር ለጥቁር አለ? በእውነት ጥያቄ ነው የሆነብኝ። ለጥቁር አለ? ከሞትኩ በኋላ ነው እግዚአብሔር ያለኝ? በህይወት እያለው የለም? ጥቁር የተባለ ሙሉ አፍሪካ ባለ ዳይመንድ ናችሁ እንባላለን። ሁሉ ሪሶርስ አላችሁ እንባላለን። ሁሉ ነገር አለው ይባላል። እንዳለ የትም ሀገር ላይ the lowest life የምንኖረው የትም ዓለም ላይ ጥቁር ብቻ ነን። the lowest of low life የምንኖረው በሙሉ ጥቁር ነን። I think ዳቢሎስ ነን። እኔ ሳስበው እግዚአብሔር የመረጠን ሰዎች አይደለን። እግዚአብሔር አልመረጠን። እስቲ ጠይቁ። እንደው የፈለገ የእምነት ተፈላሳፊ ሁኑ፣ የእምነት ትልቅ ሰው ሁኑ፣ የእምነት ምንም ሁኑ፣ አንድ የሚያልፍለት የጥቁር ሀገር የለም። አንድ እዚህ ዓለም ላይ አንድ። የነጮቹን ዓለም ውስጥ እስቲ የትኛው ነጭ ነው ጥቁር ሀገር ልሰደድ የሚለው? ራበኝ እየወለ በየአደባባዩ የሚወጣው እኔ የተረገመን ፍጡሮች ጥቁሮች ነን ብዬ ነው የማስበው። የምን አባቱ ይወደናል እንዲያረገናል ብላ